ጤና ይስጥልን የፕሮግራማችን ተከታታዮች እንግዲህ በተደጋጋሚ ጊዜ በተለያዩ ጊዜዎች እንግዲህ በዚህ በውዴ ኢን ዘ ሃውስ ወይም ደግሞ አብሲኒያ ሚዲያ ኒውስን በተመለከተ የሚቀርቡልን ጥያቄዎች አሉ። እነዛን ጥያቄዎች እንግዲህ ታሳቢ በማድረግ አንድ እንግዳ በማዕከላችን ይገኛል። እንግዲህ እንግዳችን ጥያቄዎቹን ያዥጎደጉድልናል እና ለሁላችሁም የጥያቄዎቻችሁ መልስ የሚሆን ነገር ታገኛለችሁ ማለት ነው። ጤና ይስጥልን፣ እንዴት ነሽ? ሰላም ነሽ ወይ? አለሁልህ ውድዬ፣ እንደምን ደህና ነህ ሆይ? ያለሁኝ እንኳን ደህና ቆየኸኝ። በጣም ደህና ነኝ፣ በጣም ደህና ነኝ። ከአንቺ ሀሳብና ናፍቆት በስተቀር ልል ነበረ ተውኩት። ብትተው ያዋጣሃልና። እሺ ቀጥይ። እና ውዴ እንደምን እንኳን ለፕሮግራም ተካፋይ ስላደረግከኝ በጣም አመሰግናለሁ። የዛሬ እንግዲህ ይልክ የመጣሁት ከአድማጮቻችን በተደጋጋሚ የተጠየቁ ጥያቄዎች አሉና አጠር አድርጌ ጥያቄዎችን እጠይቅሃለሁ ማለት ነው። እና በመጀመሪያ ወደ ጥያቄ ከመሄዳችን በፊት የውዴ ኢን ዘ ሃውስ ቤተሰቦች እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁ። የውዴ ኢን ዘ ሃውስ ዩቲዩብን ሰብስክራይብ በማድረግ ቤተሰብ በመሆን ይቀላቀሉ እላለሁኝ። አሁን ወደ ጥያቄው ይሄዳለሁ ማለት ነው። እና ውድዬ የመጀመሪያ ጥያቄ የሚሆነው በተደጋጋሚ ከተጻፉ ጥያቄዎች ውዴ ስሙን ለማቆላመጥ በጣም ከባድ ነው። እንደገና ውዴስ ማን ነው? ለምን ውዴ ተባለ ነው ጥያቄው። እንግዲህ በእርግጠኝነት ለአድማጮቻችን ትመልሳለህ ብዬ አስባለሁ። በጣም የሚገርም ነው። ውዴ ኢን ዘ ሃውስ ውዴ ኢን ዘ ሃውስ አብሲኒያ ሚዲያን ከተውኩ በኋላ ወይም ደግሞ ካቆምኩ በኋላ ለዚህ ለቲክቶክ አካውንቴ የተጠቀምኩት ስም ነው። ግን ያው ቤተሰቦች ሲያወጡልኝ ውድነህ አሉኝና እና እንዳሉት ነው። ግን በነገራችን ላይ እና ያው ውድነህ እንዳሉት በዛው ተፈላጊነቴ የጨመረ ነው የመጣው እና ያው ውድነቴ እንዳለ ነው ያው ከቤተሰብ ያወጣ። ስለዚህ ሰዎች አጠር አድርገው ሲጠሩኝ ያው ውዴ ይሉኛል እና እንትን አንዳንዶቹን ሊነዝራቸው ይችላል። ግን ያው ምንም ማድረግ አይቻልም። እያነቃቸውም ቢሆን ውድነህ እያሉ ይጠሩኛል። ይሄ ነው ያው ትክክለኛ ከቤተሰብ የተሰጠኝ። ቤተሰቦቼ የቸሩኝ ነገር ቢኖር ስም ነው። ስም ችረውኛል እና እዛ ላይ ትንሽ እንትን አላሉም። እና እግዚአብሔር ይመስገን በጣም ኤቭሪቲንግ ኢዝ ጉድ። ያ በጣም አሪፍ ነው። ስለዚህ ውዴ የሚለው ስም ላይክ ለአድማጮቻችን ትንሽ ግር እንዳይላቸው በጣም ተፈላጊ ስለሆንክ ያልከው ተፈላጊ የሚለው ምንድን ነው? በቃ በኤቭሪቲንግ በሁሉ ነገር ያው በቃ ምርጫቸው ካደረጉ ተፈላጊ ነው። ዝርዝር ኪስ ስለሚቀል በጣም አዝናኝ መልስ ነው። እና ወደሚቀጥለው ጥያቄ ልሄድ። የሚቀጥለው ጥያቄ አቢሲኒያ በሚል አካውንት ነበር የምናውቀው ከዚህ በፊት እና በአቢሲኒያ አካውንት ላይ በጣም ብዙ ነገሮችን ተዘግብልን ነበር እና አሁን አቢሲኒያ የደረሰ ምንስ ላይ ነው ያለው? እንደ ፊውቸር እንጠብቀው ወይ? አቢሲኒያ ሚዲያ ኒውስ አሁን ላይ በአዲስ መልክ ራሱን አደራጅቶ አሁን ራሱ ይሄ ከአንቺ ጋር እንደዚህ የምንነጋገርበት ፕላትፎርም ራሱን የቻለ የአቢሲኒያ ሚዲያ ከዚህ ቀደም የሚጠቀመው የነበረው ሶፍትዌር ነው እና አሁን በአዲስ መልክ አቢሲኒያ ሚዲያ እንግዲህ ይመጣል። ዜናዎችን እናቀርባለን፣ እንዘግባለን። የማስታወቂያ ስራን በነገራችን ላይ እሰራለሁ። እንደዛ እያለ ነው የሚመጣው። ሌላው ምንድን ነው? ቀደም ሲል ያው እንግዲህ አቢሲኒያ ሚዲያ ነበረ። አዎ፣ ግን ምንድን ነው ያ የአቢሲኒያ ሚዲያ በ2019 ነበረ። በነገራችን ላይ ያው ለክቡራትና ክቡራን የፕሮግራማችን ተከታታዮችና አድማጮቻችን ምናልባት አስተያየት እንኳን ለማቅረብ እንኳን ቢፈልጉና ይሞክሩ አቢሲኒያ ሚዲያ 2019@gmail.com እና 2019 ላይ ነው ክሬት የተደረገውና
በመካከል ግን ልክ አንድ አመት ያክል ወይ ከአንድ አመት በታችም በሆነ እድሜ ላይ ያለ አገር ውስጥ ማስፈልጉ ነገሮች ተከሰቱ ማለት ያው የእርስ በርስ ግጭት ማለት ነው። እና ያንን የእርስ በርስ ግጭት ለመዘገብ ለማውራት የወገንን ሞት ለወገን እንትን ለማለት በጣም ህሊናዬም አእምሮዬም ስላልፈቀደልኝ ቶታሊ ያው ሚዲያውን ተውኩት እንጂ ገና የጀመረ ሚዲያ ነበረ። ግን ማለት የሀገር ውስጥን ነገር እንትን ስል የግድ የሆነ ወገንተኛ መሆን ስለማልፈልግ ሁሉም ወገኖቼ ስለሆኑ ቤተሰቦቼ ስለሆኑ ያንን አልፈለኩም እና በዛ ምክንያት ነው የተውኩት። ግን ከዛም በኋላ ወደ ቲክቶኩ መጣሁኝ። ወደ ቲክቶኩ ስመጣ ግን ያው ውዴ ኢን ዘ ሃውስ አልኩኝና እንትኑን ትንሽ ቀየርኩት። ቀደም ሲል የነበሩት የዜና ዘገባዎች ምናምኖች እሱ ፕራይቬት ላይ ያደረኩኝና ጀስት ኖርማል የሆኑ ፕሮግራሞችን ማዘጋጀት ጀመርኩባቸው ጊዜዎች ነበሩ። እና አሁን ላይ ግን ዝም ብዬ ከራሴ ጋርም ተማከርኩኝ። አስፈላጊ የሆነ እንደሆነ የተሟላ ስቱዲዮ አለ። ስለዚህ ኖርማል የሆነ ኢንፎርሜሽን ሼር ማድረግ እንዳለብኝ ስለተሰማኝ አሁን በአዲስ መልክ እንግዲህ ኢንፎርሜሽን ሼር ላደርግ ወደ ሚዲያው መጥቻለሁ። አብሲኒያ ሚዲያ ኒውስ ይቀጥላል ማለት ነው። እናመሰግናለን። በጣም ገንቢና በጣም ጠቃሚ የሆነ መልስን የነገርከን እና ሌላ ወደ ሌላ ጥያቄ ሲሄድ ደግሞ ይህንን በተደጋጋሚ ነው የጠየቁት አድማጮቻችን። ይሄኛው ጥያቄ ደግሞ የሚሆነው ከውዴ ኢን ዘ ሃውስ እና ከቲክቶክ ወይም ደግሞ ከአቢሲኒያ አካውንት ሌላ በምን ፕላትፎርም ላይ እናገኝሃለን? ያ ከዚህ ቀደም ያው በፌስቡክ አካውንት አክቲቭ ነበርኩኝ። አሁን ፌስቡክ አካውንት ላይ አክቲቭ አይደለሁም። ፌስቡክ አስቀይሞኛል እና አሁን በዚህ በቲክቶክ ላይ ነው። በቲክቶክ ላይ ውዴ WUDE ኢን ዘ ሃውስ IN the in the house በሚለው ያው እንግዲህ እገኛለሁ። ውዴ ኢን ዘ ሃውስ አለሁኝ። የዩቲዩብ ቻናል ላይ ነው የሚያገኙት። እዛ ላይ በሚገኘው ባዮ ላይ እገኛለሁኝ። ይሄን ይመስላል ያለው። ስለዚህ አሁን ላይ የምገኘው ኦንሊ ምርጫዬ ቲክቶክ ነው ለአሁን። ለወደፊቱ ግን ያው እንግዲህ በምን ላይ እንደምገኝ የተለየ ነገር ካለ አሳውቃለሁ። ቴንኪው በጣም አመሰግናለሁ። እና ያው እንግዲህ በጠየቃችሁት መሰረት ውዴ ምን አይነት ፕላትፎርም ላይ እንደሚገኝ በአጭሩ ነግሮናል። በመቀጠል ለምሳሌ ቲክቶክ ላይ ብዙ ጊዜ በምትመጣበት አካባቢ ብዙ ጊዜ ተመልካቾችህ ሲመጡ አንቺ የምወድሽ ልጅ እያልክ ሁል ጊዜ የምትጠቁመው ነገር አለ እና እሱ ነገር እንዴት ነው? ሁሉንም ነው የምትወደው ወይስ ምንም ያመጣበት ችግር የለም? ይሄ ነገር በጣም ብዙ ሰው ይጠይቀኛል በነገራችን ላይ እና መጀመሪያ የሆነ ሰንበዲ የሆኑ ሰዎች ይመጣሉ እና ሲመጡ ያው ፋሚሊ ይሆናሉ ከኔ ጋር። እኔ ቤት የመጣ ሁሉ ፋሚሊ ሆኖ ነው የሚቀረው በቃ። እና ከዛም በኋላ ኔክስት ላይ አብረው ተጫውተው ምን ብለው ፏ ብለው ዘና ብለው ተዝናንተው ተጫውተው ነው የሚሄዱት። እና እዛም እዚህ ኔክስት ዴይ ገስ እቺ ሞዳት ልጅ መጣ እችላለሁ። እና ስለዚህ ብዙን ጊዜ ሰዎች ያው ምናልባት ያው ሰው እያንዳንዱ ሰው የራሱ የሆነ እይታ ይኖረዋል። እኔ ምን አገባኝ። ግን ለሰዎች ካለኝ ፍቅር እና ክብር የተነሳ ስለምወዳቸው ስለማከብራቸው አንዳንዴ ደግሞ ወዳት ልጅ መጣች ምናምን ደግሞ መሪል ነው እውነት ለመናገር ማለት ነው። እና ያው ሰው የሚወደውን ሰው ነው መወዳት ልጅ መጣች ሊል የሚችለው፣ የማይወደውን ሰው ሊል አይችልም። እና ከዛ አንጻር ነው። እንዲያውም ይህንን ካነሳሹ ዘንድ የሆነ ሰው የሆነ ጥያቄ ጠይቀኝ አንተ ገስትህ ላይ ያሉ። እንዲያውም አሁን ያው ሰሞኑን ትንሽ ቆየው መሰለኝ አካውንቴም ሪፖርት ስለተደረገ በዚህ አጋጣሚ ውዴ ኢን ዘ ሃውስን ግቡና ሰብስክራይብ አድርጉ፣ ፕላስ ደግሞ ኮፒ ሊንክ አድርጉ። እና አንተ ቆይ ምንድን ነው ገስትህ ስንመጣ እኮ እንዳለ እህቶች ናቸው እና ታዲያ እኔ ከወንድሞች ምን ጉዳይ አለኝ አልኳቸው ማለት ነው። እና ይህ ነው። ስለዚህ በቃ
የሰው ፍቅር አይንሳሽ። ሰው ፍቅር ካለሽ ሁሉ ነገር ሙሉ ነው። ምንም የተለየ ነገር የለም። ያው ንጹህ ፍቅር ነው፣ የእህትነትና የወንድምነት ፍቅር። ግን ያው የቲክቶክ አካውንት ለምንድን ነው ሪፖርት የተደረገው? አይ ሀብ ኤኒ አይዲያ። እኔ ቆይቻለሁ ለነገሩ ቲክቶክ ላይ አሁን አክቲቭ ከሆንኩኝ ትንሽ ቆየውኝ። ሌላ አላስፈላጊ ነገር እኔ ፖስትም አድርጌ አላውቅም፣ አላደርግም። ግን የሆነ ሪፖርት አለብህ ብሎ እንዲያውም 11 ሪፖርት አለብህ ብሎ በዝርዝር እንትን አለኝ። እዛም በኋላ እነዛን ነገሮች ሁሉ ያው እንግዲህ አፒር አድርጌያለሁ። ግን ያው አሮ ነው ግን ያው አለ እንደዚህ ነገር አለ። አይ ዶንት ኖ ምክንያቱም ምን እንደሆነ እኔ ራሱ ሊገባኝ አልቻለም። እና በጣም አመሰግናለሁ። ደስ የሚል መልስ ሰጥተሃል። በመቀጠል ሌላው በተደጋጋሚ እየተጻፈ ጥያቄ ነው እና ትንሽ ፈገግ የሚያስብል ጥያቄ ነው። ውዴ ኢን ዘ ሀውስ ሁልጊዜ መሳቅ ያበዛል እና የሳቁ ምንጭ ምንድን ነው? እውነት ኢንተርናል በጣም ሀፒ ደስታ አለው፣ ውስጡ ደስተኛ ነው ወይስ የሳቁ ምንጭ ምንድን ነው ነው ጥያቄያቸው። እንግዲህ የሳቅ ምንጭ ምንድን ነው? የሳቄም የደስታዬም ምንጭ እግዚአብሔር ነው የመጀመሪያው። ያው ላይፍ እንግዲህ አንዳንዴ ከባድ የሆነ ነገር በላይፋችን ውስጥ ይመጣል። ከባድ የሆነ ነገሮችን የምናስተናግድባቸው ጊዜያቶች አሉ። ግን እነዛ ምንም ይሁን ከባድ ምንም ይሁን ምንም የራሱ ጉዳይ ነው። ምን አገባኝ? የዛሬውን ላይፌን ነው የምመለከተውም ሆነ ማየው ማስበው። አይ ዶንት ኬር የሚል ነገር አለ ብዙን ጊዜ እንዲህ ሆነ አይ ዶንት ኬር በቃ ኦልሬዲ ኢዝ ጎን ሄዷል። የሄደን ነገር እንደገና መልሰን ልናመጣው ስለማንችል ማለት ነው። እና በተቻለ መጠን ራሴን ደስተኛ ለማድረግ ሞክራለሁ። ያ ይመስለኛል። ሌላው ደግሞ አልጨነቅም ሚንስ ምንድነው? ያው ብዙ የሚያስጨንቁ ነገሮች ሳይኖሩ ቀርተው አይደለም። የሚያስጨንቁ ነገሮች ቢኖሩ ከጊዜ በኋላ ጊዜ በራሱ ጊዜ ይፈታቸዋል። ምን አስጨነቀኝ? እኔ እዚህ ተጨንቄ ማመጣውና የምፈጥረው ነገር የለም። ይልቁንስ ምንድነው ብዙ ጊዜ ሶሉሽን እፈልጋለሁ። የሆነ ሀፕን ሲያደርግ ኢሚዲየትሊ ወደ ሶሉሽን ነው የሚሄደው። ጀስት ይሄ ነገር ሆነ አልመልሰውም አይደል? አዎ ሶሉሽኑ ምንድነው? ወደ ሶሉሽኑ ነው የሚሄደው ሁሌ። እና በሶሉሽኔ ደግሞ እረካለሁ። ምክንያቱም እኔ ለራሴ ብቸኛ ዲሲሽን ሜከር ነኝ። ዲሳይድ አድርጋለሁ። ዲሲሽን ላይ በጣም ሲሪየስ ነኝ። ለዛም ይመስለኛል እና የደስታዬ ምንጭ እግዚአብሔር ነው። ሁለተኛ ደግሞ ነገሮችን ቀለል አድርጌ ነው የምመለከተው። ላይፍ አፕ ኤንድ ዳውን ነው እና እኔ ያለፍኩባቸው መንገዶች በጣም አስቀያሚ የሆኑ ነገሮች ነበሩ። ግን እንደዛም ሆኖ ምን ላደርግ እችላለሁ? ምንም ላደርግ አልችልም። አንድ የሆነን ነገር ልመልሰው ስለማልችል በተቻለኝ መጠን ራሴን ደስተኛ ለማድረግ ሞክራለሁ። በቃ ለራሴ የሆነ የደስታ ቫይብ ነው የምፈጥረው። ለዛ ይመስለኛል። ስለዚህ የሳቄ ምንጭ ደስታዬን የማመጣው እኔው በራሴ ነኝ እያልከን ነበር። ይሄ በጣም ትልቅ ትምህርት ነው እና በጣም እናመሰግናለን። ሌላው ደግሞ የተመልካቾቻችን ጥያቄ ምንድን ነው? ውዴ ሌላ ፕላትፎርም ላይ ገጠመኙን ሲያወራ ሰምተናል እና ያንን ገጠመኝ ቢደግምልን የሚል ነው እና ገጠመኝህ ምንድን ነው? እስኪ ባጭሩ ገጠመኛል ንገረን። ማለት አሁን እኔ ብዙ ገጠመኞች አሉኝ። እኔ ከ14 ዓመቴ ጊዜ ጀምሮ እኔ ራሴን በራሴ እያስተዳደርኩ ነው አሁን ስላለሁበት ደረጃ የደረስኩት። አሳዛኝም ገጠመኝ አለኝ፣ አስደሳችም አስቂኝም ገጠመኝ ገጠመኞች ይኖሩኛል። ግን የትኛውን ገጠመኝ ሌላ ፕላትፎርም ላይ እንዳካፈልኩ አንዳንዴ እዚህ ቲክቶክ ላይ ስመጣ ምናምን ገጠመኞችን ሼር አደርጋለሁኝ እና ምናልባት አሮዶ ግን አንዴ የሆነ ነገር ትዝ አለኝና ምናልባት እሱ ሊሆን ከቻለ ኢትዮጵያ በነበርኩበት ጊዜ በቃ የሆነ ነጭ ድሀ ምንም የሌለው ማለት ነው እና ግን ሁሌ ዝንጥ ብዬ ነው የምወጣው።
ሸሚዜን ምናምን ሸሚዜ እንዲጀርባው ላይ ራሱ እዚህ ከኋላ ኮሌታው ራሱ ሲያረጅ አስገለብጠዋለሁ። ሄድና አስገልብጬ በደንብ ያስተኩስና ከረባቴን ገጫ ልክ ስራ ያለው ምናምን ነገር ነው መስለው፣ ግን ምንም ነገር የለም ባዶ እና እንትን ነበረ። ጓደኞቼ አብዛኛውን ጊዜ እንዲህ ዶክተሮች ምናምን በቃ ጓደኞቼ ናቸው። ጠበቃዎች፣ ዳኞች እንዲህ ጓደኞቼ ናቸው። ትላልቅ ሰዎች እንዲህ በጣም ፍሬንድ በጣም ከሰው ጋር ያው ለመግባባት እኔ ጊዜ አይወስድብኝም እውነት ለመናገር እና የሆነ በቃ ተማሞቼ የሆነች ጫማ ነበረች። ጫማዬ እያለቀች እንደ ኢትዮጵያ በጎን በኩል እንዲህ ትሸረፋለች እና ስትሰፋ ምን ስትል ራሱ ተሰቃየች ጫማዋ። ጫማ መግዛት አለብኝ አልኩኝና በዚህ በዛ ብዬ በቃ ወደ ሳንቲም አገኘሁኝና ጫማ ልገዛ ጅማ ነው ተወልጄ ያደግኩት ቅድም እንደተናገርኩት እና ጅማ ጨካኝ ተራ የሚባል አለ እና ጨካኝ ተራ የተባለበት ትልቁ ምክንያት የሆነ እቃ ልብስ ልትሸጪ ስትሄጂ የራስሽን ልብስ ልትሸጪ ስትሄጂ የለበስሽውን ልብስ በቁምሽ ነው የሚገምቱት። ጃኬቱ ይህን ያክል፣ ሸሚዙ ይህን ያክል፣ ሱሪው ይህን ያክል፣ ጫማ ጋለም ጫማ ይህን ያክል ተብሎ እንዲህ በቁም ይገመትና ከዛ በኋላ የሚሰጥሽ ገንዘብ ይናገርሻል። እና ከተስማማሽ እሺ ትያለሽ። በደንብ ና ወደ ኋላ ዙሪ ወደፊት ዙሪ ሆነ የተባልሽ በቁምሽ ማለት ነው። እና እዛ ነበርና ሄድኩት። ግን ደግሞ ደስ የሚለው ነገር እንትን ይሉታል ያንን ስትሰጫቸው ያንን ልብስ ችለው የምትለብሺውን ደግሞ ሰጥተውሽ ነው ጫማም ይሰጡሻል። ሱሪም ኮት ያለው ሁሉ በቃ በዛ ምትክ ይሰጥሻልና ያው አሮጌ ነው በጣም የደከመ ምናምን ነገር ይሰጥሻል። እና እዛ ያው ሄድኩኝና እዛ ስሄድ የሆነ ምን ፈልገው ነው ምናምን አሉኝ። ጫማ ምናምን አልኩኝ። በቃ ያለ ምናምን ነገር አሉኝና በዚህ አጋጣሚ ግን ያው ሸዋሸዋ የሚባለው ነገር ያኔም ነበረ። የዛሬ 20 ምናምን አመት ነበረ። የዛሬ 23 24 አመት አካባቢ እንደዛ ነበረ እና ወዲያውኑ እንትን ሰጡኝ። ምንድን ነው የሆነ የታሸገ ካርቶን ውስጥ ጫማ ወጡና ይሄን ለካዋሉኝና ስለካው ጫማውን ወደድኩት እና ዋጋውም ሪዝነብል ነው። በጣም ደስ የሚል ነው። ወደድኩት፣ የመጨረሻ ወደድኩት። እና ከዛ በኋላ በቃ ለካ እኔ ሸዋሸዋ ነው የተሰራሁት። ያን ጫማ በቃ ይሄን ጫማማ ባሮጌ ካልሲ ያላደረገውም ብዬ ቶሎ ብዬ በቃ ደስ ብሎ ምናምን ከመቼ ቤት ከደረስኩ ብዬ ጫማ ለጫማ የሚሆን ካልሲ ምናምን ገዛሁኝና ወደ ቤት እየገሰገስኩ እግሬን ታጠብኩ። አዲሱን ካልሲ ገጭ ያደረኩኝና እና ሳወጣ የግራ እግር ጫማዬን አወጣሁ። መጀመሪያ ኦኬ ግራ እግሬ ምናምን ስል በጣም በቃ አሪፍ ነው ወድጄዋለሁ። እና ሁለተኛው ጫማ ሳወጣ ራሱ የግራ እግር ነው። በጣም የሚገርመው ራሱ የግራ እግር ነው። እና በቃ የተናደድኩት ንዴት እንግዲህ አስቡት። ምንም ነገር የሌለበት ምናምን ነገር በቃ በስንት ስንት ፈለጣ የተገኘ ሳንቲም ነው በቃ። እና በቃ በጣም እንትን አልኩኝና በዚህ ላይ ደግሞ ቁጥሩ እኮ ተመሳሳይ ቢሆን እንኳን እሺ ይሁን፣ አንዱ 39 ነው፣ አንዱ 41 ነው። ይሄ ገጠመኝ አለኝ። በቃ የተናደድኩት ንዴት በቃ ልነግራችሁ አልችልም። እና እንደዛ አይነት ነገር ገጥሞኛል። እና ከሸዋሸዋ ተጠበቁ። ለማንኛውም አሁን የበዛ ነው እና የከፋ ነው። በጣም የሚያስቅና አዝናኝ የሆነ ገጠመኝ ነው። እና ሌላው በተደጋጋሚ አንዱ አድማጫችን የጠየቀው ውድ ኢን ዘ ሃውስ እንዴት ነው ፐርሰናል ዲሲሽን ላይ ለምሳሌ አንድ ነገር ማድረግ ብትፈልግ ኢሞሽናል ሰፖርት ወይም ደግሞ ዲሲሽን ሰፖርት የሚያደርግ ሰው ጠይቃለህ ወይስ እንዴት ነው ውሳኔ ላይ የሚለው ጥያቄ? ኦኬ እንትን ይሄ ፐርሰናል ዲሲሽን እንትን አለ ላይክ ኢሞሽናል ሰፖርት የሚያስፈልግባቸው አጋጣሚዎች አሉ። እሱ ላይክ ለምሳሌ ከፐርሰናል ዲሲሽን ውጭ የሆነ የፐርሰናል ላይፍ ፐርሰናል ነው። በዛ እኔ
ፐርሰናል ላይፌ ብዙውን ጊዜ ቆመ ብዬ ራሴን አያለሁ። ጉዳዩና ችግሩ የቱ ጋር እንዳለ አያለሁ። እኔ ከሆንኩ የጉዳዩና የችግሩ ምክንያት ራሴ ላይ ነው የምሰራው ወይም ደግሞ ራሴ ነው የምገራው። በቃ ይሄ ራሴ ነው እና ስፔሻሊ ፐርሰናል ላይፍ ላይ ሰው አላስገባም። ማንም ይሁን ማንም ዝር እንዲል አልፈቅድም። ምክንያቱም የኔ ላይፍ የኔ ነው የሌላ ሰው ስላልሆነና ፋሚሊ ነክ በሆኑ ጉዳዮች ላይ ሰው አላስገባም። ምክንያቱም ፋሚሊው የኔ ነው፣ እኔን ነው የሚመለከተው። ስለዚህ ግን የማደርጋቸውን ነገሮች ግን ቆም ብዬ አያለሁ። ምክንያቱም ሰዎች ኢንቮልቭ ያደረጉበት ላይፍ ቀጥ ብሎ የቆመ ስለሌለ። ኦኬ ብዙውን ጊዜ በሰዎች ላይ የተመሰረተ ነገር ያው ዞሮ ዞሮ ስለሚወድቅ እና የኔን ላይፍ ሰዎች በምክር እንዲያቆሙትም አልፈልግም። የኔን ላይፍ አንደኛ እግዚአብሔር ያቆመዋል፣ በሁለተኛ ደረጃ ደግሞ ነገሮችን ቆመ ብዬ አይቼ ራሴ በተቻለ መጠን ነው ለማስተካከል ሞክረው እንጂ የሆነ የሰንበዲ ምናምን ነገር አልፈልግም። ማንንም ኢንቮልቭ እንዲያደርግ አልፈቅድም። እና ስለዚህ በራሴ በግሌ ዲሲሽን ሜከር ነኝ። ዲሳይድ አደርጋለሁ። ችግሮችን ራሴ አያለሁ። መቅጣት ካለብኝ ራሴን ቀጥቼ አስተካክዬ ወደ ቀጣይ ላይፍ መቀጠል ነው። ዳሴት ያ ነው። በጣም ጠቃሚ ነው። እና እንግዲህ አድማጮቻችን እስካሁን ድረስ በጠየቃችሁት መሰረት ሁሉንም ጥያቄ ሁሉንም ባይሆን በተደጋጋሚ የተጠየቀው ጥያቄዎችን ነው ዛሬ እየጠየቅኩት እና እስካሁን እንግዲህ በተደጋጋሚ ከተጻፉት ጥያቄዎች አብዛኞቹ መልሷቸዋል። ውጭስ በጣም ጠቃሚ ናቸው፣ በጣምም ደግሞ መማሪያም ናቸው። እና ሌላው ለማስታወስ ያህል እንደው በአቢሲኒያ ላይ ስትዘግብ የነበራቸው ዘገባዎች እንደው ትንሽ ብታቀርብልን። ይሄ ደግሞ እባክህ ከኔ ጥያቄ ነው። ኦኬ ከአንቺ ጥያቄ ቴንኪ ሶ ማች። በእውነት በጣም ከልብ አመሰግናለሁ። ያው እንግዲህ አቢሲኒያ ሚዲያ በሚዲያ ደረጃ አለ። አሁን እንዲያውም ቅርቡ እንግዲህ ያው ፕሮግራሞችን ለመስራት የተዘጋጀው ነው ያለውበት ሁኔታ ነው ያለው። ግን ያው ለእንትኑ ያክል ለናሙና ያክል እንግዲህ አንድ ወቅታዊ ከሆኑት ዜናዎች አንዱን ለማቅረብ እሞክራለሁ። እንግዲህ አብራችሁን እንድትቆዩ ጋብዛችኋለሁ። ጤና ይስጥልን የፕሮግራማችን ተከታታዮች፣ ይህ አቢሲኒያ ሚዲያ ኒውስ ነው። የእስራኤልን ጥቃት ተከትሎ ለ12 ቀናት ከኢራን ጋር ሲካሄድ የነበረው ድንበር ዘለል ግጭትን ለማስቆም የተኩስ አቁም ስምምነት መድረሱን ፕሬዝዳንት ዶናልድ ትራምፕ ያስታወቁት ማክሰኞ ማልዳ ነው። ነገር ግን ከረፋድ ጀምሮ ሁለቱ ሀገራት ጥቃት እንደተፈጸመባቸው በመግለጽ አንዳቸው ሌላቸውን ሲከሱና የተኩስ አቁም ስምምነትን አለመተግበሩን ሲገልጹም ነበር። ለእስራኤል በማገዝ እሁድ ዕለት ከባድ የቦምብ ድብደባ የኢራን የኒውክለር ተቋም ላይ የፈጸመችው አሜሪካ እና ሰኞ ምሽት የተወሰኑ ሚሳኤሎች የተተኮሱባት ኳታር ያሳዩት እንደሆነ የተነገረለት የተኩስ አቁም አሁን እየሆነ ይመስላል ይላል። እንግዲህ ስለዚህ እንዲሁ እያልን እንግዲህ ዜናዎችን የምናቀርብ ይሆናል። አብራችሁን ቆዩ። የዩቲዩብ ቻናላችን ሰብስክራይብ በማድረግ እንግዲህ የቤተሰብነት አጋራችሁን እንግዲህ አሻራችሁን በሰብስክራይብ እንድታሳርፉ ጋብዛለሁኝ። በጣም ደስ ይላል። በድጋሚ በጣም አመሰግናለሁኝ። እውነት ለመናገር ዜናውም ደግሞ ዘገባው በጣም ደስ የሚለው እንግዲህ ቤት ጓደኞቻችን ወይም ደግሞ ተመልካቾች ወይም አዳማጮቻችን እያንዳንዱ ለተጠየቀ የጠየቃችሁንን ጥያቄ ጠይቀን እንግዲህ ውድ ኢንደ ሀውስ የተጠየቀው ጥያቄ በቂ የሆነ መልስ ሰጥቶናል። እንግዲህ በድጋሚ ሌላ ፕሮግራም ይኖረናል ብዬ አስባለሁኝ። ብዙ ጥያቄዎች ስላሉ እንደዚሁ እየመረጠን ከጥያቄዎች ውስጥ በሚቀጥለው ፕሮግራም ደግሞ የምናቀርበው ይሆናል ማለት ነው እና በድጋሚ ውዴ በጣም እያመሰገንን እንግዲህ አሁን በየትኛው ፕላትፎርም እንጠብቅህ? እሱን ድጋሚ ለአድማጮቻችን ነገራቸውና የዛሬ ፕሮግራም እዚህ ጋር እናገባደዳለን ማለት ነው፣ እንቋጫለን። እድል ሰጥተኸኝ እዚህ ፕሮግራም ላይ
ጥያቄዎችን እንድጠይቅ በማድረግህ አመሰግናለሁ። ኦራይት ቴንክ ዩ ሶ ማች። በድጋሚ ያው ቴንክ ዩ ለማለት እወዳለሁ። ውዴ ኢን ዘ ሃውስን በአብሲኒያ ሚዲያ ኒውስ ላይ ታገኙታላችሁ። ስፔሻሊ ደግሞ ቲክቶክ ላይ ውዴ ኢን ዘ ሃውስ ብላችሁ ሰርች በማድረግ እዛ ላይ ታገኙታላችሁ። እንግዲህ ሌላ ቀጣይ ፕላትፎርሞች ሲኖሩ ደግሞ የማሳውቃችሁ ይሆናል። እስካሁን ድረስ ከኔ ጋር ቆይታ ስላደረጋችሁ ከልብ አመሰግናለሁ። ዲስ ኢዝ ውዴ ኢን ዘ ሃውስ። ቴንክ ዩ